ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬ ቱቱም ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ጆሹዋ ዚርክዚ ከጁቬንቱስ የዝውውር ወሬዎች ጋር በተያያዘ ምላሽ ሰጠ። ጆሹዋ ዚርክዚ እንዲህ ሲል ይናገራል። እንደ ማንቸስተር ባለ ትልቅ ክለብ ውስጥ ሲሆን የዝውውር ወሬዎች እግር ኳስ አካል ናቸው። ወሬዎችን አይቻል፣ ነገርም የትኩረት ሁልጊዜም በየቀኑ ራሴን ማሻሻልና ቡድኑ ስኬታማ እንዲሆን መርዳት ላይ ነው ብሏል። በእርግጥ ጁቬንቱስ ድንቅ ታሪክ ያለው ታላቅ ክለብ ነው። እናም እንደዚህ ያለ ክለብ ለአንተ ፍላጎት ሲኖረው እጅጉን ያስደስታልም ብሏል። ነገርም በአሁኑ ሰዓት የኔ ቅድሚያ የሚሰጠው ጉዳይ በማንቸስተር መቆየት ብቻ ነው ብሏል። ከተጫዋቾች ከስራ ባልደረቦችና ከደጋፊዎች ጋር አሁንም ጠንካራ ቤት እንዳለኝ ያስባለሁ። እንዲሁም ተፎካካሪነትና ድንቅ ፈተናዎች ቢኖሩም እዚህ ባለኝ ጊዜ በጣሙን ደስተኛ ነኝም ብሏል። ማንኛውም ጮች በሜዳ ላይ የመጫወቻ ደቂቃ ማግኘት ይፈልጋል። ነገር ግን አስቸጋሪ ጊዜያት የበለጠ ጠንክሯል ብዬ አምናለሁ። የኔ ምኞት ለቦታ የመታገል ምን ማድረግ እንደሚችል ማሳየትና ክለቡን ወደዚህ ለማምጣት ያሳየብኝን እምነት በስራ መመለስ ነው ብሏል። በእግር ኳስ ምንም ይሁን ምን የኔ ትኩረት በትጋት መስራት፣ ሙያዊ ብቃቴን መጠበቅና ክለቡ በሚፈልገኝ ጊዜ ሁሉ ለታላቁ ማንቸስተር የሚጠበቅብኝን ሁሉ መስጠት ነው ብለዋል። ዴቪድ ቤካም ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ተተኪ ቀድሞ ማዘጋጀት እንዲጀምር አሳሰበ። ዴቪድ ቤካም ሲናገር እንዲህ ይላል። ብሩኖ ፈርናንዴዝ ለበርካታ ዓመታት ከማንቸስተር ተጽዕኖ ፈጣሪ ሰዎች አንዱ ነበር። የእሱ መሪነት፣ ፈጠራና ወጥ የሆነ ብቃት በጣም ዋጋ ያላቸው ናቸው። ነገር ግን ክለቡ ስለመጪው ጊዜ ማሰብ አለበትም ብሎ አንድ የእግር ኳስ ክለብ ሊሰራው የሚችሉት ትልቁ ስህተት አንድ ቁልፍ ተጫዋችን ለቆ እስኪጨርስ ተተኪ መፈለግን ማዘግየት ነው። ጊዜው ሲደርስ የሽግግር ሂደቱም ለስላሳ እንዲሆን ቀጣዩ ተጫዋች ቀድሞ ተለይቶ መታወቅና ከቡርኖ ጎን ሆኖ መማር አለበትም ብሎ ዩናይትድ ሁልጊዜም ቢሆን በጥሩ ብቃታቸው ላይ የሚገኙትን ነገሮች ቀድሞ ሲያቀዱ እንጂ ዘግይተው ውሳኔ ሲሰጡ አናውቅም። ቡርኖ ፈርናንዴዝን መተካት ቀላል አይሆንም። ነገር ግን ከሱ በኋላ ያለው ጊዜ መዘጋጀት መጀመር ያለባቸው አሁኑ ነው ብሎ ረፍዶ ከአቅም በላይ ከሆነ በኋላ መሆን የለበትም ሲል ዴቪድ ቤካም ተናግረዋል። ሪዮ ፈርዲናንድ ማይክል ካሪክ ለማርከስ ራሽፎርድ በማንቸስተር ሌላ ዕድል መስጠቱን አመላካች አስተያየት ሰጠ። ጋዜጠኛው ኢኔዮስ ራሽፎርድን ለመሸኘት ተዘጋጅቶ ነበር፣ ካሪክ ለምን በሩን ክፍት አደረገለት ሲል ይጠይቋል። ሪዮ ፈርዲናንድም እንዲህ ሲል ይመልሳል። ነገሩ ቀላል ነው። በአሁኑ ሰዓት ከሱ የተሻለ የክንፍ መስመሮች በክለብ ውስጥ የለንም። ኩኛ አይደለም፣ አማድ አይደለም እና በፍጹም ዶርጉም ቢሆን አይሻለው። ከራሽፎርድ ጋር ሲሆኑም ለዋንጫ የሚፎካከሩ ቡድን ያሉ፣ ይህ ምንም የሚያጠራጥር የሚያሳስብ ነገር አይደለም ብሏል። ስለ ማርከስ ራሽፎርድ በማንቸስተር ስለሚኖር ወደፊት ሁኔታና የሪዮ ፈርዲናንድን ሁኔታ እናንተ ምስቲ አስተያየት ስጡበት። ሩበን አሞሪም በመጨረሻም ስለ ክለባችን ምላሽ ሰጡ። ሩበን አሞሪም በመጨረሻም ስለ ሰር ጂም ራትክሊፍ የቃል ማጠፍና ቃል ማፍረስ ዝምታውን ሰበረ። ሰር ጂም ራትክሊፍ በሚዲያው ፊት ቆሞ ለረጅም ጊዜ ፕሮጀክት ትክክለኛው ሰው እኔ መሆኔን ሲናገር አምኜ ነበር፣ ምናልባትም ስህተቴ ያ ሳይሆን አይቀርም ብሏል። በእግር ኳስ ንግግር ቀላል ነው፣ እውነቱን የሚናገሩት ግን ድርጊቶች ናቸው ብሏል። ዩናይትድ በ6 ወራት ውስጥ እንደማይገነባ ስላወቁኝ ጫናውን ተቀብዬም ነበር። በእግር ኳስ ውስጥ ያለ ማንኛውም ሰው ይህንን ያውቃል። አሰልጣኝ ባህሉን፣ አስተሳሰቡና ስብስቡን በአንድ ጀንበር እንዲቀይር ጠይቀህ ፕሮጀክቱን ሳይጀመር እንኳን ልትፈርጅበት አትችልም ብሎ እኔን ያሳዘነኝ ስራዬ ማለት አይደለም። እያንዳንዱ አሰልጣኝ ያቀል ሊመጣ እንደሚችል ያውቃል። እኔን ያሳዘነኝ በትዕግስትና በድጋፍ ዙሪያ የተሰጡ ቃላትን ሰምቼ ትችት ሲበረታ ግን ቃላቱ በሙሉ ተተነው መጥፋታቸውም ማየቴም ነው ብሏል። የረጅም ጊዜ ቅድ አይደለም፣ ይልቁንም ድንጋጤና ሽብር እንጂ ሲል ተናግሯል። ለዓለም አቀፍ ማህበረሰብ አሰልጣኛችሁ የማይነካ እንደሆነ የምትናገሩ ከሆነም አስቸጋሪ ጊዜ ሲመጡም ከጎኑ ቁሙ፣ ያለበለዚያ ልትጠብቁት የማትችሉትም ቃላት ትግቡም ብሏል። ይህም የአሰልጣኙን ያህል የክለቡንም ተአማኝነት ያበላሸም፣ ለውጤቶቹ ሙሉ ኃላፊነት ወስዳሉ፣ ከዚህ በፍጹም አልሸሸም። ነገርም የመጀመሪያው አውሎ ንፋስ ሲመጣ ሁሉም ነገር የምትቀይሩ ከሆነ ለሰዎች ስለ መረጋጋትም ተረት አትንገሩም ብሏል። ውሳኔ ሰጪዎቹ ሰዎች ከሌላው ሰው ጋር የሚጠብቁትን ያህል ትዕግስት ማሳየት ካልጀመሩ በስተቀር ዩናይትድ ወደ ድል አድራጊነት ሊመለስ አይችልም ብሏል። ደጋፊዎቹ እውነቱን ማወቅ ይገባቸዋል። ጫናው በጨመረ ቁጥር ክለቡ አቅጣጫውን የሚቀይር ከሆነ በዚያ ክለብ ውስጥ ምንም አይነት አሰልጣኝ ሊሳካለት አይችልም ብሏል። በጊዜያዊ እምነት ላይ ድል አድራጊ ቡድን መገንባት አትችልም ሲል ሩበን አሞሪም ተናግረዋል። የቀድሞ ክለባችን ተጫዋች ፖል ፖግባ በማንቸስተር የዝውውር ፍላጎትና ምኞት ላይ ትችት ሰነዘረ። ዛሬ ማንቸስተር ሲመለከት ሌሎች ትላልቅ ክለቦች ያላቸውን አይነት የዋንጫ ራብ ላይ ወደ ሻምፒዮንስ ተመልሳቸዋል። ብዙ ጨዋታዎች አሉባችሁ፣ ከፍተኛ ጫናና ትልቅ ጥበቃ አለባችሁ። ሆኖም ግን የመጀመሪያዎቹ ቶፕ ፎር ውስጥ ገብቶ ማጠናቀም እንደ ትልቅ ዋንጫ አድርጋችሁ የተንቀሳቀሳችሁ ያላችሁ ሲል ፖል ፖግባ ይናገራል። ሰዎች 100 ሚሊዮን ፓውንድ ስለማውጣት የሚናገሩት የእብደት ያህል አድርገው ግን ይህ አይደለም። ምርጥ ተጫዋቾች ከፍተኛ ዋጋ ይጠይቃሉ።
የአሁኑ እግር ኳስ ነው ማንቸስተር ከቢግ ሲክስ ክለቦች መካከል እንደዚህ አይነት ኢንቨስትመንት የማያደርግ ብቸኛው ክለብ ከሆነ ለሰዎች ምን አይነት መልእክት እያስተላለፈ ነው ሲል ፖል ፖግባ ይጠይቃል። ለእኔ ይሄ የሚያሳየው መካከለኛ ሆነው በመቀመጣቸው መደሰታቸው ነው ብሏል። በዝውውር ገበያ ለመፎካከር የምትፈሩ ከሆነ ለደጋፊዎቹ ፕሪሚየር ሊግና ሻምፒዮንስ ሊግን ማሸነፍ እንፈልጋለን ብላችሁ አትንገሯቸው። ትልቅ ክለቦች ተከራዮች ሲገኝ ከመግዛት ወደ ኋላ አይሉም፣ ይከፍላሉ። ምክንያቱም ምርጫዎች የሁሉም ነገር እንደሚያስለውጡም ያውቃሉ ብሏል። ለእኔ ዩናይትድ እውነተኛ ምርጫዎችን ያላስፈረውም ትላልቅ ክለቦች የሚያደርጉትን ለማድረግ ፍላጎት እንዳለው ማሳየት ስላልቻለም ነው ብሏል። ክለቡ ራሱ ምኞትና ፍላጎትን ሳያሳይ ዓለም አቀፍ ደረጃ ያላቸው እግር ኳሶች ተፎካካሪነትን እንዲመርጡ መጠበቅ አትችልም ብሏል። አሁን ላይ ደጋፊዎቹ እውነቱን ማወቅ ይገባቸዋል። የክለቡ ግብ በየውድድር ዘመኑ ለአውሮፓ መድረክ ማለፍ ብቻ ከሆነም ግልጽ አድርጋችሁ ተናገሩት። ነገርም እያንዳንዱ ትልቅ የዝውውር ዋጋ እንደ ችግር የተመለከታችሁ ስለ ዋንጫ ማሸነፍ ማውራታችሁን አቁሙ ሲል ፖል ፖግባ ተናግረዋል። ማይክል ካሪክ ዩናይትድ ድጋሚ ለትላልቅ ዋንጮች ለመፎካከሩ የሚያስፈልጉትን ቁልፍ ለውጦች ለይቷል ተባለ። ማይክል ካሪክ የዩናይትድ ትልልቅ መፍትሄዎች ሙሉ በሙሉ አዲስ ቡድን ከመገንባት ይልቅ አሁን ባለው ስብስብ ውስጥ ይገኛል ብሎ የሚያምናልም ተብሏል። ግልጽ የሆነ የታክቲክ ማንነት መፍጠርና ወጥ የሆነ ብቃትን በመገንባት አሁን ያሉት ተጫዋቾች አቅም ማሳደግ ይፈልጋልም ተብሏል። የመሃል ሜዳውን በማጠናከር ወጣት ተጫዋቾችን በማበልጸግና ቡድኑ ጨዋታዎችን በበላይነት ለመቆጣጠር የተሻለ ዝግጅት እንዲኖር በማድረግ ላይ ትኩረት አድርጓልም ተብሏል። ተችላይም በወጣው ዘገባ መሰረት ከፕሪሚየር ሊጉ ከፍተኛ ክለቦች ጋር ያለውን ልዩነት ለማጠብ ብልህነት ያለው ዝውውርና የተጫዋቾችን እድገት ወሳኝ እንደሆነም ያመለክታሉ ብለዋል። አርጀንቲና እንግሊዝን ካሸነፈች በኋላ ሊሳንድሮ ማርቲኔዝ ጥንቃቄ ለማድረግ ሲባል በቼሸር በሚገኘው መኖሪያ ቤቱ የግል ጥበቃ ይመደብለት ነበርም ተብሏል። ታዋቂው ማርቲኔዝ ከዩናይትድ ደጋፊዎች ጋር ያለው ጠንካራ ግንኙነት ደጋፊዎቹ ለአርጀንቲና ተጫዋቾች ካላቸው ፍቅር አንጻር ሊጎዳ የሚችል አይመስልምም ተብለዋል። የቤልጅየም ምንጮች እንደጠቆሙት ከሆነ ዩናይትድ የክለብ ቡድን አጥቂ የሆነው ኒኮሎ ትሬሶልዲን እየተከታተለ ይገኛል ተባለ። ተጫዋቹም የዩናይትድ የመረጃና አናሊስት ክፍል የሚፈልገው አይነት መገለጫ ያለው ተጫዋችም ነው ተብሎ ስቴቨር ኤሪስተን ባወጣው ዘገባ መሰረት የዩናይትድ አዲስ የዝውውር ስትራቴጂ በገበያ ላይ ትክክለኛ ዋጋ ያላቸውን ተጫዋቾች በመለየት ላይ ያተኮረም ነው ተብሏል። ክለቡ ታላቅ ተስፋዎችን ዋጋቸው 100 ሚሊዮን ፓውንድ ከመድረሱ በፊት ማስፈረም ይፈልጋል የተባለ ሲሆን የትሬሶልዲ ዋጋን በሚቀጥሉ ጥቂት ዓመታት ውስጥ በከፍተኛ ሁኔታ ሊያድግ ስለሚችል ከዚህ እቅድ ጋር ይሄዳልም ተብለዋል። ማንቸስተር ታይለር አዳምስን ለማስፈረም ጥያቄ ለማቅረብ ዩናይትድ ታይለር አዳምስን ለማስፈረም ጥያቄ ለማቅረብ እያሰበ ነው ሲል አሌክስ ክሮክስ ዘግቦታል። በርንማውዝ ለታይለር አዳምስ እስከ 35 ሚሊዮን ፓውንድ ዝቅተኛ ዋጋ ለመቀበል ፈቃደኛ ነው የሚሉ ንግግሮች በትልልቅ የክለቡ ምንጮች ውድቅ ተደርገዋልም ተብሏል። እሱ በዩናይትድ የእጩ ዝርዝር ውስጥ ካሉት ሌሎች ስሞች አንጻር ሲስተም ርካሽ አማራጭ እንደሆነ ተደርጎ ይታያል ሲል አሌክስ ክሮክስ ዘግቦታል። የክለባችን አካዳሚ ኮከብ ኤሊያ ሃሪሰን ለ2026/27 የውድድር ዘመን በውሰት ግሪኖክ ሞርተንን ተቀላቀለ። ቪክተር ኦሲምሄን በዚህ ክረምት ከቱርኩ ክለብ ጋላታሳራይ የመልቀቅ ወሬዎች አሁን ላይ ይወጡ ይገኛሉ ተብሏል። እንደ ቲም ቶልክ ዘገባ ከሆነ ተጫዋቹም ከፍተኛ ደረጃ ባላቸው ውድድሮች ላይ መፎካከር የሚፈልግ ሲሆን ወደ ፕሪሚየር ሊግ መዘወርም ከመኞቶቹ ዝርዝር ውስጥ ይገኛልም ተብሏል። ተጫዋቹ በቅርብ ወራት ውስጥ ከክለባችን ጋር በስፋት ስሙ ሲያዝ የቆየ ሲሆን ዩናይትድ ለእሱ ጥያቄ ለማቅረብ ፈቃደኛ መሆን አለመሆኑ አሁን ላይ ታወቀምም ተብሏል። ቪክተር ኦሲሜን ከፍተኛ ደረጃ ያለው ተጫዋች ነው። ናይጄሪያዊ ተጫዋች በተለያዩ ሊጎች ውስጥ ራሱን ያስመሰከረ ከፍተኛ ደረጃ ያለው ተጫዋች ነው። ለቱርኩ ክለብ ቁልፍ ተጫዋች ሆኖ ከመመስረቱ በፊት በፈረንሳይና በጣሊያን የነበረውንም ጥራት ማሳየቱም ይታወሳል። ኦሲሜን በእግር ኳስ ዘመኑ ከፍተኛ ብቃት ላይ የሚገኝ በመሆኑም አሁን ላይ ተጫዋቹን ለማስፈረም በርካታ ክለቦች ፍላጎት አላቸውም ተብሏል። ክለባችንም አሁን ላይ ኦሲሜንን ለማስፈረም ትልቅ ፍላጎት ያለው ቢሆንም የተጫዋቹ ደሞዝና ጋላታሳራይ ላይ ተጫዋቹን የመልቀቅ ምንም ፍላጎት ስለሌለው ዋጋው ከፍተኛ ይሆናልም ተብለዋል። ማንቸስተር ዩናይትድ ስለ ጄጄ ጋብርኤል የሚነሱትን ጥያቄዎች በሚቀጥለው ውድድር ዘመን ይመልሳልም ተብሏል። ትልልቅ የገንዘብ ወጪ ከተደረገባቸው ክለብ ሲቀላቀሉም ሁልጊዜም ከፍተኛ ስሜት ይኖራል። ነገር ግን ለደጋፊዎች ተስፋ ያላቸው ወጣት ተጫዋቾች ከአካዳሚ አድርገው ዋና ቡድን ሲደርሱ ከማየት በላይ ምንም የሚያስደስት ነገር የለም። ጄጄ ጋብርኤል በእንግሊዝ ውስጥ ካሉ እጅግ ሳቢና ድንቅ ወጣቶች አንዱ እንደሆነ ሲነገር የቆየ ሲሆን የዩናይትድ አካዳሚ ኮከብ በ15 ዓመቱ ገና ወጣት እድሜው አስደናቂ የተመረጡ ችሎታዎችን ማሳየትም ችሏል።
ችሏል። ከመጀመሪያው ቡድን ጋር ልምድ የሰራው ጋብርኤል ባለፈው ሳምንት ከሮዘንበርግ ጋር ለተደረገው የወዳጅነት ጨዋታ ወደ ቶተንሃም ከተጓዙ 25 ጨዋቾች መካከል አንዱም ነበር። ለመጀመሪያው ቡድን የመሰለፍ ዕድል ቢያገኝም በአሁኑ ወቅት በማይክል ካሪክ ስር ከሚገኙት ዋና ዋና ኮከቦች ጋር ረጅም ጊዜ ማሳለፉ ብቻ ዋጋ ያለው ትልቅ ልምድ ይሰጠዋልም ተብሏል። ደጋፊዎች ጋብርኤልን መቼ በይፋ የተፎካካሪ ጨዋታዎች ላይ እንደምነው ገና ካሁን እያስቡ ይገኛሉ። በሚቀጥሉ ዘመን የሀገር ውስጥ የዋንጫ ውድድሮች የመጀመሪያ ዙሮች ላይ እድል ሊሰጡ የሚችልበት አጋጣሚ ማለም ተብሏል። ጋብርኤል እስከ ጥቅምት ወር ድረስ 16 ዓመት የሚሞላ በሆኑ በሚቀጥሉት ዘመን እሱን ወደ መጀመሪያ ቡድን ማሰለፉ በጣም ገና ነው ብሎ ያስባሉ። የ2026/27 ዘመን ለጋብርኤል የመጀመሪያ ቡድን ጨዋታ ለማድረግ በጣም ገና ነው ወይስ አይደለም በሚለው ላይ የእናንተን አስተያየት እንድትሰጡን እንፈልጋለን። ማይክል ካሪክ ባለፈው ዘመን ከነበሩት የዩናይትድ ትላልቅ ችግሮች ለአንዱ አሁን 2 አዳዲስ መፍትሄዎችን አግኝቷል ተባለ። ባለፈው ዘመን ዩናይትድን ሲያሰቃይ የነበረው ችግር አሁን መፍትሄ ሊያገኝ ይችላልም ተብሏል። ለማይክል ካሪክ 2 አዳዲስ አስደሳች አማራጮች አሁን ላይ ተሰጥቶታልም ተብሏል። ዩናይትድ ባለፈው ዘመን በሙሉ እንቅፋት የሆነበትን ደካማ ጎን ለመቅረፍ በሚያደርገው ጥረት ለማይክል ካሪክ 2 ሊሆኑ የሚችሉ መፍትሄዎች አሁን ላይ ተሰጥቶታልም ተብሏል። ዩናይትድ አዲሱ የማጥቃት መስመር ጥምረት ቤንጃሚን ሴስኮ፣ ማቲያስ ኩኛና ብሪያን ምቤሞ አብዛኛው የሚያስደምም ቢሆንም አንድ ጎልቶ የሚታይ ችግር ግን አሁንም አለ። እሱም በማጥቃት መስመር ላይ የፍጥነት እጥረት መኖሩም ነው። ይህ ጉድለት በተለይም ኩኛ አብዛኛውን ጊዜ በሚጫወትበት በግራ ክንፍ መስመር ላይ በግልጽ ይታይም ነበር። ብራዚሎች በኦልድ ትራፎርድ በነበረው የመጀመሪያው ዘመን 10 ጎሎችን በማስቆጠር 4 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል እጅግ ጥሩ ዓመትን ያሳለፈ ቢሆንም ስኬታማ ዝውውር አልነበረም ብሎም የሚከራከር ሰውም አነስተኛ ነበር። ሆኖም የኩኛ ጨዋታ ከተፈጣሪነትና ፈጣን ፍጥነት ይልቅ በቴክኒክ ብቃትና በእንቅስቃሴ ላይ የተገነባ በመሆኑ ዩናይትድ በሰፊው ሜዳ ክፍል እውነተኛ የፍጥነት ስጋት እንዲያጣም አድርጎታል። ይህ ደግሞ ጨዋታዎችን ክፍት የሚሆኑበትና ከተከላካይ ጀርባ በመሮጥ የተጋጣሚ ተከላካይ ድንገት መያዝ የሚችል ጨዋታ በሚያስፈልግበት ጊዜ ዩናይትድ አማራጮች እንዲቀንስበት አድርጎትም ነበር። በትክክል ያንን ማቅረብ የሚችል አንድ ተጫዋች አሁን ላይ ማርከስ ራሽፎርድ ሲሆን እሱም በባርሴሎና የነበረበትን የውሰት ጊዜ አጠናቆ ወደ ክለባችን ለመመለስ የተዘጋጀም ይመስላል። ስለሆነም ለማይክል ካሪክ ከሁለቱ መፍትሄዎች መካከል አንዱን የተባለው ማርከስ ራሽፎርድም ነው። ሁለተኛ ላይ የተቀመጠው የክለባችን አዲሱ ፈራሚ ታይናን ቶምሰን ነው። በታይናን ቶምሰን አማካኝነት ሌላ የፍጥነት አማራጭ ዩናይትድ ሊኖሩ ይችላልም ተብሏል። የ18 ዓመቱ የክንፍ ተጫዋች በዚሁ መጀመሪያ ላይ ከቶተንሃም በ4 ሚሊዮን ፓውንድ በብቃት የተመሰረቱ 4 ሚሊዮን ፓውንድ ተጨማሪ ክፍያዎችን ጨምሮ ክለባችንን መቀላቀሉ የሚታወሳል። ቶምሰን በዚሁ ዘመን በካሪክ የመጀመሪያ ቡድን እቅድ ውስጥ ይካተት አይካተት ገና የሚታይ ቢሆንም የእሱ አስደናቂ ፍጥነትና ተከላካዮችን የመጋፈጥ ፍላጎት ሳቢ ተጫዋች አድርገዋልም ተብሏል። እንደ ራሽፎርድ ነው እሱ የተለየ ማጥቃት ባህሪ ያለው ሲሆን ዩናይትድ ባለፈው ዘመን አንዳንዴ ያጣውን አይነት ተጋጣሚ መከላከል የመስመር ብቃት ሊሰጥም ይችላልም ተብሎ የቶምሰን ዝውውር አይደን ሄቨን በጥር 2005 ከነበረው ዝውውር ጋር ተመሳሳይነት አለው የተባለችው የመሃል ተከላካዩ ከአርሰናል አካዳሚ በ18 ዓመቱ በ1.5 ሚሊዮን ፓውንድ ዩናይትድ ተቀላቀለ ሲሆን ከዛ ጀምሮ 24 የመጀመሪያ ቡድን ጨዋታዎችን መጫወትም ችሏል። ቶምሰን የእንግሊዝ ወጣቶች ብሔራዊ ቡድን ተጫዋች ሲሆን ባለፈው ዘመን ከቶተንሃም ከ18 እና ከ1 ዓመት ሲቡሩት 13 ጎሎችን ሲያስቆጥር 6 አሲስት ማድረግም ችሏል። ፓትሪስ ኤቭራ የማንቸስተር የዚህ ክረምት ምኞትና አቅጣጫ አስመልካች አስተያየት ሰጠ። ማይክል ካሪክ ለምን ኤሪክ ቴን ሃግና ሩበን አሞሪም ያገኙትን አይነት የገንዘብ ድጋፍ ማግኘት አልቻለም ሲል ይጠይቃል። ዩናይትድ የሚፎካከርባቸው ክለቦች ብቃታቸው እየተረጋገጠና ልምድ ያላቸው ተጫዋቾች እያስፈሩ ባሉበት ወጣት ተጫዋቾችን በማበልጸግ ረገድ ጠንካራ ስም ያልገነባው ዩናይትድ ግን ለወደፊቱ በሚሆኑ ተጫዋቾች ላይ ኢንቨስት እያደረገም ነው ብለዋል። ትላልቅ ክለቦች ምርጫዎችን እያስፈረሙ ነው፣ ዩናይትድ ግን ያንን እያደረገ አይደለም ሲል ፓትሪስ ኤቭራ ተናግሯል። ኒማንያ ቪዲች ዩናይትድ በዚህ ክረምት ለመሃል ተከላካይ ቅድሚያ ለመስጠቱን ተመልክቶ አስተያየት ሰጠ። ጋዜጠኛው ዩናይትድ በዚህ ክረምት ለመሃል ተከላካይ ቦታ ቅድሚያ የሚሰጥ አይመስልም፣ ይህ አደጋ የለውም እንዲህ ሲል ኒማንያ ቪዲች ይጠይቋል። ኒማንያ ቪዲችም እንዲህ ሲል ይመልሳል። አደጋ አለው ብዬ አስባለሁ። ሁሉም ሰው ጤነኛ ሆኖ ቢቆይ ኖሮ ምንም ችግር አልነበር። ዋናው ችግር ግን ጤነኛ ሆነው አለመቆየታቸውም ነው ብሎም እግር ኳስ ኦገስት ላይ ምርጥ 11 ስብስብ ምን እንደሚመስል አይገልጹም። የሚገልጸው መጋቢት እና ሚያዝያ ላይ በሜዳ ላይ ማን ዝግጁ ሆኖ ይገኛል የሚለውም ነው ሲል ተናግሯል። ሮይ ኪን ስለ ማይክል ካሪክ ተጠይቆ እንዲህ ሲል ይመልሳል። ጋዜጠኛው ማይክል ካሪክ ስራውን በትክክል ማጠናቅ ይችላል ወይ ሲል ሮይ ኪን ይጠይቋል። ሮይ ኪን ደግሞ ምስጋና ለሚገባው ምስጋና መስጠት ያልፈልጋል። ቡድን ወደ ቻምፒየንስ ሊግ መልሷል፣ ነገር ግን እዚያው ጸንቶ መቆየት ከተጫዋቾች ጋር ጨካኝ መሆን ይጠይቃልም ብሏል። እሱ ደግሞ በቂ ጨካኝ ነው ብዬ አላምንም፣ እሱ በጣም ርኅሩህ ደግ ሰው ይመስለኛል ሲል ተናግሯል።
ፖል ስኮልስ ዳኒ ዌልቤክ ቼልሲን መቀላቀሉን ተከትሎ አስተያየት ሰጠ። ጋዜጠኛው ቼልሲ ዌልቤክን ስለማስፈረሙ ምን ታስባለህ ሲል ይጠይቋል። ፖል ስኮልስም እንዲህ ሲል ይመልሳል። የራሳቸው ልጅ በ35 ዓመቱ አሁንም ወደ ትልልቅ ክለቦች የሚደረጉ ዝውውሮችን የሚያካሄድ ሆኖ እያለ ዩናይትዶች ግን አስተማማኝ አጥቂዎችን ሲፈልጉ ዓመታትን አሳልፏል። አንዳንዴ የእጅን ካላጣው በስተቀር ዋጋው አይገባህም ሲል ፖል ስኮልስ ተናግሯል። ሪዮ ፈርዲናንድ ማንቸስተር ዩናይትድ በሚቀጥለው ዓመት ልምድ ያለው አጥቂ ሊያስፈርም ስለመቻሉ አስተያየት ሰጠ። በዚህ ውድድር ዘመን ሴስኮና ዚርክዚ ማሊያው በእጃቸው አስገብቷል። ነገርም እኔ ከምሰማው መረጃ አንጻር ዩናይትዶች አሁንም አጥቂ የሚያስፈልጋቸው ከሆነ በሚቀጥለው ክረምት በሙሉ አቅማቸው ወደ ማን እንደሚሄዱ አሁን ያውቃሉ። አብራችሁን ቆዩ። ዛሬ ጠዋት ላውሪ ዊትቤል በዘ አትሌቲክስ አምዱ ላይ አዳዲስ አሁን የክለባችንን መረጃዎች ይዞ ወጥቷል። በቅድሚያው ላውሪ ዊትቤል የዩናይትድ ኃላፊዎች አሁን ላይ ምን ቦታዎችን ለማስተካከል እያዩን የሚለውን ይጠይቃል። አንድሬ ሳንቶስ እና ዩሪ ቴሌማንስን ካስፈረሙ በኋላ ሶስተኛ የመሃል አማካይ ለማስፈረም በእቅድ የተያዘ ሲሆን በርካታ አማራጮች አሁን ላይ ይገኛሉ ብለዋል። በበርንማውዙ አሌክስ ስኮት ላይ ስራዎች የተሰሩ ቢሆንም ለእሱ የቀረበው የ64 ሚሊዮን ፓውንድ ጥያቄ ውድቅ የተደረገበት ቼልሲ ተጫዋቹን የሚሸጥ ከሆነ ቀዳሚው ክለብ እንደሆነም ይታሰባልም ብለዋል። በርንማውዝ ግን ስኮትን ለሽያጭ የቀረበ አይደለም ይላል። ዩናይትድ የግራ መስመር ተከላካይ ለማስፈረም የሚወስን ከሆነ ኒውካስትል ሉዊስ ሃል አሁንም የትኩረት ማዕከል ሆኖ ይቀጥላል ብሏል። በተጨማሪ ዩናይትድ ከቤንጃሚን ሴስኮ ጋር ሸክሙን የሚጋራ አጥቂ ለማግኘት ገቢያውን እየተመለከተ ይገኛልም ተብሏል። በ2024 እና 25 ዳንኤል ዌክን ከብራይተን እንደገና ለማስፈረም ንግግሮችን አድርጎ ነበር። ባለፈው ዓመት እስከ መጨረሻው ደረጃም ደርሰው ነበር። ነገር ግን አሁን እድሜው 35 ስለሆነውና ከቼልሲ ጋር ንግግር ላይ ለሚገኘው የቀድሞ የክለባቸው ተጫዋች እስካሁን ምንም አይነት እንቅስቃሴ እያደረጉ አይደለም ብሏል። ከዩናይትድ አካዳሚ ወጣነ በ2008 ለዋናው ቡድን የመጀመሪያ ጨዋታ ያደረገው ዌልቤክ ባለፉት ሁለት ውድድር ዘመናት 23 የፕሪሚየር ሊግ ግቦችን ያስቆጠረ ሲሆን በርካታ ደጋፊዎችም እሱን እንደገና በክለቡ ማየት እንደሚፈልጉ በማህበራዊ ሚዲያ ሲገልጹም ቆይተዋል። ዩናይትድ በበኩሉ ራሽፎርድ የሚቆይ ከሆነ ከኩኛ ብራሚ በሆነ ራሽፎርድ ጋር በቂ የአጥቂ አማራጭ አሉኝ ብሎ ያመን ይመስላልም ብለዋል። ላውሪ ዊትቤል ሲቀጥል የስካውቲንግ ክፍሉ የመሃል ተከላካዮችን ቢገመግም ያ ክፍል ግን በአሁኑ ወቅት የሚከታተሉት አይደለም ብሏል። ሊሳንድሮ ማርቲኔዝ በዓለም ዋንጫው ፋይናል ላይ ያስተናገደው የጡንቻ ጉዳት መወጠር በመሆኑ የፕሪሚየር ሊግ ውድድር ከመጀመሩ በፊት ይመለሳል ተብሎ ይጠበቃልም ብሏል። ዩናይትድ ለመሸጥ ክፍት ሊሆን የሚችለው ዚርክዚ ሌሎች ክለቦችን ትኩረት ስለሳበን ብቻ ነው ተብሏል። ጁቬንቱስ ስለ ዚርክዚ ሁኔታ የጠየቀ ሲሆን ሁለት የፕሪሚየር ሊግ ክለቦችን ፍላጎት አሳይቷልም ተብሏል። አያክስም አጥቂው ላይ የዩናይትድን አቋም የጠየቀ ቢሆንም አሁን ላይ ተጫዋቹ ወደ ጣሊያን መመለስ ብቻ ይፈልጋልም ተብሏል። በዚህ የዝውውር መስኮት ሃሪ አማስ ክለቡ ይለቅ ይችላል ያለው ላውሪ ዊትቤል ዩናይትድ እስከ 6 ሚሊዮን ፓውንድ አካባቢ ከቀረበ በቋሚነት እንዲሸጥ ይመረጣልም ተብሏል። በርካታ የሻምፒዮንሺፕ ክለቦች ጥያቄ አቅርቧል። ጥያቄዎቹም እየተገመገሙም ይገኛሉም ብሏል። በሮዘንበርጉ ጨዋታ በቋሚ የተሰለፈው ግብ ጠባቂው ራዴክ ቪቴክ ከበርካታ ክለቦች ፍላጎት የቀረበላቸው ሌላኛው ግብ ጠባቂ አልታይ ባይንደርም ክለቡን ለመለቅ አሁን ላይ ዝግጁም ነው ተብሏል። ኮር ስፖርት በወጣው አዲስ ዘገባ መሰረት ኤሲ ሚላን እና ሩበን አሞሪም ከአማድ ዲያሎ ላይ ትልቅ ፍላጎት ያላቸው ሲሆን ክለቡ በሚፈልጋቸው የክንፍና መስመር ተከላካይ አጥቂ ተጫዋች ዝርዝር ውስጥ ከፊት አስቀምጦታልም ተብሏል። ሆኖም ዩናይትድ ተጫዋቹን መሸጥ ስለማይፈልግ እሱን ለማስፈረም የሚጠይቀው ዋጋ በጣም ውድ እንደሆነም ተቆጥሯል ተብሏል። ማርከስ ራሽፎርድ ይመለሳል ተብሎ ከሚጠበቀው ጋር ተያይዞም ቶምሰን በግራ መስመር ላይ ለማቲያስ ኩኛና ወይም ለፓትሪክ ዶርጉም ድጋፍ ሊሆን ይችላልም ተባለ። ባለፈው ሳምንት ከቶተንሃም የፈረሙት ታዳጊው በቀጣይ ዓመት በዋናው ቡድን ውስጥ ትልቅ ሚና ይኖረዋል ሲል ላውሪ ዊትቤል ዘግቦታል። ኑሴር ማዝራዊ የወኪል ለውጥ ቢያደርግም በዚህ ክረምት የዝውውር መስኮት ማንቸስተር ዩናይትድ አይለቅም ተባለ። ከድንቅ የዓለም ዋንጫ ቆይታ በኋላ የበርካታ ክለቦች ፍላጎት ቢኖርበትም ማዝራዊ ግን በኦልድ ትራፎርድ ለመቀጠል ወስነዋልም ተብሏል። ማይክል ካሪክ ግልጽ አድርጎታል። ማዝራዊ ላይ የመጣው ውድድር ዘመን በእቅዶች ውስጥ ቁልፍ አካል ሆኖም ይቀጥላልም ተብለዋል። ማንቸስተር ዩናይትዶች ገና የዝውውር ስራቸውን አልጨረሱም ተባለ። አሁንም ተጨማሪ ዝውውር ስራዎች ይመጣሉ ብዬ አምናለሁ። የክለቡ ክረምት ትልቁ ዝውውር እስካሁን አልተፈጸመም ቢባል እንኳን አይገርመኝም ሲል ለክለባችን ቅርብ የሆነ አንድ ምንጭ ገልጾታል። የዝውውር መስኮቱ በሚዘጋበት ጊዜ ዩናይትድ ቢያንስ በአንድ አዲስ ተጫዋች ላይ ከአንድሬ ሳንቶስ በላይ ወጪ እንደሚያደርግ ሙሉ በሙሉ እጠብቃለሁ ብለዋል። ፍሬዘር ፍሌቸር በወጣው አዲስ ዘገባ መሰረት ቪክተር ኦሲሜን ወደ እንግሊዝ ክለብ ለመቀላቀል ያደረጋቸው የቀደሙ ሙከራዎች ባይሳኩም ከማንቸስተር ጋር ስሙ እየተያዘ ባለበት በአሁኑ ወቅት አሁንም ወደ ፕሪሚየር ሊግ ለመዞር ትልቅ ተስፋ አለው ተብሏል። የክለባችን አጥቂ ቤንጃሚን ሴስኮ ከረጅም ጊዜ ጉዳቱ አገግሞ አዲስ የውድድር ዘመን ከመጀመሩ ፊት ለመመለስ በታቀደለት ጊዜ ይገኛል ብሏል። ሳሙኤል ሉከረስ በወጣው አዲስ ዘገባ መሰረት የካሪንግተን ምንጮች እንደሚያስረዱት ከሆነ የሴስኮ የማገገም ሂደቱ በእቅዱ
መሰረት እየሄደ ነው። በመጀመሪያዎቹ የወዳጅነት ጨዋታዎች ላይ እንዲሳተፍ በፍጹም አልታቀደም ነበር። ኦገስት 8 በጎተንበርግ ከፒኤስጂ ጋር በሚደረጉ ጨዋታ በቋሚነት ይሰለፋል ተብሎ ይጠበቃል። ከአንድሬ ሳንቶስ በመቀጠል ክለባችን የተቀላቀለው ዩሪ ቲማስ በዚህ ክረምት ወደ ክለባችን ከመቀላቀላችን በፊት ዩናይትድ 3 ጊዜ ላይ አስፈርመው ሞክሮ ነበር። 2019 ፖግባ መቆየቱ ቴሌማንስ የተጠባባቂ አማራጭ መሆን ስላልፈለገም ሌስተርን ሲቀላቀል 2022 ቴንሃግ የተለየ መሃል ሜዳ ባህሪ ያሉት ተጫዋች መረጠ። ክርስቲያን ኤሪክሰንና ፍሬንኪ ዲዮንግን ለማስፈር በሞከሩ በዚያን ወቅትም ቴሌማንስ አልመጣም። 2023 እንዲሁም ቴንሃግ ቴሌማንስን በነፃ ዝውውር ከመውሰድ ይልቅ ሜሰን ማውንትን መረጠ። አሁን ከዓመታት በኋላ በመጨረሻ በ29 ዓመቱ የክለባችን ተጫዋችና ከአዲሱ ክለብ ፍላጎት ጋር በቀላሉ የሚስማማ ባህሪ ያለው በመሆኑም የቴሌማንስ ዝውውር በክረምት የዝውውር መስኮት ውስጥ ዝቅተኛ ስጋት ካለባቸው ፊርማዎች አንዱ ተደርጎ ይወሰዳል ሲል ዘ አትሌቲክስ ዘግቦታል። የማርከስ ራሽፎርድ ወደፊት እጣ ፈንታ እንደገና የክለባችን የዝውውር እቅዶች ማዕከል በመሆኑ ዩናይትድ በከፍተኛ ደረጃ ከሚጠቀሱት ተጫዋቹ ለአንዱ እስከ 42 ሚሊዮን ፓውንድ ዋጋ ተመን አውጥቶለታል ተባለ። የስመጡት የባርሴሎና የውሰት ቆይቷም ወደ ቋሚ ዝውውር ላለመቀየር ከወሰነ በኋላ ወደ ኦልድ ትራፎርድ ተመልሷል። በስፔንና ቀደም ሲል በአስቶን ቪላ በጥሩ አቋም ላይ ያሳለፋቸው ጊዜያት ቢኖሩም በክለቡ አጥቂ ክፍል በተደረጉት ከፍተኛ ለውጦች ምክንያት በዩናይትድ ውስጥ ያለው የረጅም ጊዜ ቦታ አሁንም ግልጽ አይደለም ተብሏል። ራሽፎርድ በዩናይትድ አካዳሚ ያደገ በሆኑም እሱም በቋሚ መሸጥ ከክለቡ ከፍተኛ ደመወዝተኞች አንዱን የሚያስቀርበው ከመሆኑ በላይ ሙሉ በሙሉ የተጣራ ትርፍ ያስገኛል። ሆኖም የክለባችን ዋጋ ተመነ የሚያሟላ ተጫዋቹን ደመወዝ ጥያቄ ማርካት የሚችል ገዢ ማግኘት ግን ንግግሮቹን አስቸጋሪ ሊያደርጋቸው ይችላል ተብሏል። እንደ ኒኮሎ ሺራ ዘገባ ከሆነ ዩናይትድ የእንግሊዝ ብሔራዊ ተጫዋች የሆነው ራሽፎርድ እንዲለቅ ከመፍቀዱ በፊት 42 ሚሊዮን ፓውንድ ይፈልጋል ብሏል። ለተጫዋቹ የሚቀርቡ ህግ የዝውውር ጥያቄዎችን ለመገምገም ዝግጁ ናቸው። ይህ ቁጥር ቀደም ሲል በውል ውስጥ ተካቶ ከነበሩ የ40 ሚሊዮን ፓውንድ የመልቀቂያ ውል ትንሽ ብልጫ አለው ተብሏል። ያ ውል ያሳሰረበት ጊዜ ስላለፈ ፍላጎት ያላቸው ክለቦች በቋሚ ዋጋ ዝውውሩን ከማጣቅ ይልቅ አሁን በቀጥታ ከዩናይትድ ጋር መደራደር አለባቸውም ተብሏል። ጎል እንደዘገበው ከሆነ የራሽፎርድ የ40 ሚሊዮን ፓውንድ ውል አልፎበታል። ምክንያቱም ባርሴሎና ፍላጎቱን እንደገና ያድሳል ወይም የሚለውን ለማወቅ ሲጠብቅ በርካታ ድሎችን ውድቅ አድርገዋልም ብለዋል። ማንቸስተር ዩናይትድ የፓልሜራሱን ድንቅ ታዳጊ ኤድዋርዶ ኮንሴሳውን ለማስፈረም ፍላጎት እንዳለው ተዘገበ። ግሎቦ ስፖርት እንደዘገበው ከሆነ ዩናይትድ ስለሚቻል ዝውውር ከተጫዋቹ ወኪሎች ጋር ንግግር ያደረገ ሲሆን በሚቀጥሉት ዘመናት ተጫዋቹን ማስፈረም የሚችሉ እንደሆነ ወደፊት የሚታይ ይሆናልም ተብሏል። አሁን ላይ ክለባችን ዩናይትድ ኤድዋርዶ ኮንሴሳውን ለማስፈረም በትልቁ እያለሙ የተባለ ሲሆን ኮንሴሳው በአሁኑ ወቅት የ16 ዓመት ታዳጊ ሲሆን በ2027 መጨረሻ ላይ እድሜው 18 እስኪሞላ ወደ አውሮፓ ግን መዘዋወር አይችልም። ስለዚህ የብራዚሉ ክለብ አሁን ላይ እሱም ለመሸጥ ምንም አይነት ጫና የለበትም ተብሏል። ለመሸጥ በሚወስኑበት ጊዜ ለታዳጊ ወደ 50 ሚሊዮን ዩሮ አካባቢ ይፈልጋሉም ተብሏል። የ16 ዓመት ታዳጊ ብሩህ ተስፋ ያለው ባለክህሎት ተጫዋች መሆኑም አጠራጣሪ ቢሆንም በሚጠይቅ ዋጋና ገና ራሱን ላላረጋገጠ ታዳጊ በጣም ከፍተኛም ነው ተብሏል። ጁቬንቱስ በጆሹዋ ዚርክዚ ዝውውር ላይ እየሰራ ነው ተባለ። ዩናይትድ ሌላ አጥቂ ከኦልድ ትራፎርድ እንዲለቅ ሊፈቅድ ይችላልም ተብሏል። የሆላንድ ብሔራዊ ተጫዋች በ2004 ከቦሎኛ ከተዘዋወረ ጀምሮ ቋሚ መሰለፍ ቦታ ለማግኘት ሲታገል የቆየ ሲሆን ወደ ሴሪያ መመለስ ዘውትር የመጫወት ዕድል ሊሰጡም ይችላልም ተብሏል። ጁቬንቱስ በሉቺያኖ ስፓሌቲ ስር የፊት መስመሩን እንደገና እየገነባ መሆኑ የሚታወቅ ሲሆን አሁን የፒኤስጂውን አጥቂ ራንዳል ኮሎማኔ ለማስፈረም ያላቸው ሁኔታ አሁን ላይ ወደ ማብቃቱም ተቃርቧል ተብሏል። ሆኖም ፋይናንስ የሚፈቅድ ከሆነ ዚርክዚ እንደ አማራጭ ሆነ እንደ ተጨማሪ ማስፈረሚያ እየታየ ይገኛል ተብሏል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የጁቬንቱስ ስፖርቲንግ ዳይሬክተር ፍሬድሪክ ማሳራ የዝውውር ሁኔታዎችን ለማወቅ ዩናይትድን እና የዚርክዚን ወኪሎች አናግረዋል ተብሏል። ፉትቦል ኢታሊያ እንደዘገበው ከሆነ ዩናይትድ ለዚርክዚ ከ35 እስከ 40 ሚሊዮን ዩሮ አካባቢ ዋጋ የጠየቀ ሲሆን በቋሚነት የመግዛት አማራጭ ያለው ጊዜው ሰጥ ዝውውርም ሊታሰብበት ይችላል ተብሏል። ጋሪ ኔቭል ዛሬ ጠዋት በሃሪ አማዜና በጣም ተናድጄ ነበር፣ ከእንቅልፌ የነቃሁት አሁን ግን ተረድቼዋለሁ ሲል ምላሽ ሰጠ። ማንኛውም ነገር ከመናገር ፊት ዩናይትድ ሃሪ አማስን እንዲለቅ ፈቃደኛ ሊሆን እንደሚችል የሚገልጹ ዘገባዎችን ተመልክቻለሁ። ዛሬ ጠዋት ከእንቅልፌ ስነቃ በጣም ተናድጄ ነበር። የመጀመሪያ ምላሽ ቀላል ነበር። ካሉ በጣም ብሩህ ከተባሉ ወጣት የመስመር ተከላካዮች አንዱን ለምን ትሸጣለህ የሚል ነበር። ከዚያ ተቀመጥኩና ስለሱ ትንሽ በደንብ አሰብኩኝ። የክለቡን አስተሳሰብ መረዳት ቻለሁ። አማስ ድንቅ የእግር ኳስ ተጫዋች ነው። በቴክኒክ የታደለ ኳስ የተረጋጋና ፍርሃት የሌለው ነገር ግን በአካል ብቃት ፊዚካል ላይ ያን ያህል ትልቅ አይደለም። ምናልባትም አሰልጣኙ የተለየ ባህሪ ያለው የግራ መስመር ተከላካይ ይፈልጉና ጠንከር ያለ የበለጠ ጉልበት ያለውና በየሳምንቱ ከፕሪሚየር ሊጉ አካላዊ ፈተናዎች ጋር ለመታገል ዝግጁነቶች ይፈልጋልም ብሏል። ነገሩ እንዲሆነ እንደ ኤልሃጂ ማሊክ ዲዩፍ ወይም እንደ ሉዊስ ሃል ያሉ ስሞች ከክለቡ ጋር መጠራታቸው ምክንያት ይሆናል ብሏል። ሁለቱም ገና አንድ ዓመት ወጣቶች ናቸው። ድንቅ የአትሌቲክስ ብቃት አላቸው። በግራ በኩል በከፍተኛ ፍጥነት መመላለስ የሚችሉና ዩናይትድ የሚፈልገውን የመስሎን የዘመኔ መስመር ተከላካይ መስፈርት
የሚያሟሉ ናቸውም ብሏል። አማድ ሲወጣ ማየት ሁሉ አሁን የሚያሳዝነኛ ምክንያቱም እሱ ብሩህ ተስፋ ያለው ባለክሎት ወጣት ተጫዋች እንደሆነ በጥብቅ አምናለሁም ብሏል። ነገር ግን ክለቡ እሱን ለመሸጥ ወስኖ ያንን ቦታ ወዲያውኑ ማጠናከር የሚችል ከፍተኛ ጥራት ያለው የግራ መስመር ተከላካይ የሚያመጣ ከሆነ ውሳኔውን መረዳት ትችላለሁ ብሏል። ዩናይትድ በተከላይ ክፍሉ የግራ መስመር ላይ በአስቸኳይ መረጋጋት ያስፈልጓል ያለ ሲሆን አማድን መሸጥ ትክክለኛው ተጫዋች ለማስፈረም የተያዘው ትልቅ እቅድ አካል ከሆነ ያ ተተኪ ተጫዋች በሩን ገብቶ ዝውውሩን ሲጠናቀቅ የበለጠ ማየት ያስደስተኛል ሲል ጋሪ ኔቭል ስለ ሃሪ አማድ መልቀቅ አስተያየቱን ሰጥተዋል። ፓትሪስ ኤቭራ የአንዲዮ ማንዴ ላይ ስለተጠፈበት የ120 ሚሊዮን ዩሮ የዋጋ ተመን በቀልድ መልክ ተናገረ። እንዲህ ከሆነማ አማድ ዲያሎ እስከ 150 ሚሊዮን ፓውንድ ያወጣል ሲል ተናግሯል። ቁጥሮችን ስመለከት ትልቅ ምን ያህል ቀረኝ ስለ 100 ሚሊዮን ዩሮ በላይ ምናልባትም እስከ 120 ሚሊዮን ዩሮ እያወሩ ነው። እሱ ባለክሎት ተጫዋች ነው፣ ምንም ጥርጥር ነገርም የዛሬው የዝውውር ገበያ እንዲህ ከሆነማ አማድ ዲያሎ ቢያንስ እስከ 150 ሚሊዮን ፓውንድ ማውጣት አለበትም ብሏል። አማድ በከፍተኛ ደረጃ ላይ ራሱን ማረጋገጥ ይችላል። እሱ ከአይቮሪ ኮስት ምርጥ የማጥቃት ክህሎት ካላቸው ተጫዋች አንዱ ነው ሲል ስለ አማድ ዲያሎ ይናገራል። ለእኔ ደግሞ ይልቁንም የተሻለ ተጫዋች እሱ ነው ማለት ይቻላል። ለዚያ ነው እነዚህ የዝውውር ክፍያዎች አሁን ላይ ምንም ትርጉም የማይሰጡትም ብሏል። በእውነቱ ዩናይትድ እንደ አማድ ያለ አጥቂዎች አስቀድሞ ስላሉት ደስተኛ ነው። ክለቡ በዚህ ገበያው 3 ከፍተኛ ደረጃ ያላቸው አጥቂዎች መግዛት የሚኖርበት አስቡት። በቀላሉ ከ500 ሚሊዮን ፓውንድ በላይ ወጪ ያወጣሉ ብሏል። ክለቦች ገበያውን ራሳቸው አጋኖታል። አሁን ደግሞ ሁሉም ዋጋ እየከፈለ ይገኛል ሲል ፓትሪስ ኤቭራ ተናግረዋል። ሮይ ኪን ዩናይትድ በሊዮን ጎሬስጋ ዝውውር ላይ በሙሉ አቅሙ መረባረብ አለበት ሲል ተናገረ። እሱ ነጻ ተጫዋች ነው፣ እድሜውም ገና 31 ዓመት ነው ሲል ሮይ ኪን ይናገራል። ሊዮን ጎሬስጋ በነጻ ዝውውር ይገኛል የሚሉ ዘገባዎች በሙሉ ስመለከት ቆይቻለሁ። ክለቦች በነገሩ ላይ ለምን ዝም እንደተሰኙ በእውነት አይገባኝም። ለአመታት በከፍተኛ ደረጃ የተጫወተና ትልቅ ዋንጫዎችን ያሸነፈ የባየር ሙኒክና የጀርመንን ጫና የተቋቋመ የ31 ዓመት አማካይ ተጫዋች እያወራን እኮ ነው ብሏል። ሰዎች ግን ምንም የሚያበረክተው ነገር እንደሌለው አድርገው ያስቡታል። እኔ በጭራሽ አልገባኝም። ዩናይትድ በዚህ ዝውውር ላይ ሙሉ በሙሉ መረባረብ አለበት። የጎሬትስጋ አይነት ልምድ ያለውን ተጫዋች ያለምንም የዝውውር ክፍያ ማምጣት እየተቻለ አማካዮችን ለማስፈረም 50፣ 60፣ 70 ሚሊዮን ፓውንድ ለምን ያወጣሉ ሲል ሮይ ኪን ይጠይቃል። ጥሩ ኮንትራስቶት ወደ መልበሻ ክፍል አምጡት እና ብዙ ገንዘብ ሳትቶ በስብስባች ውስጥ ካሉ ትልልቅ ችግሮች አንዱን ትፈታላችሁም ብሏል። ሰዎች ሁልጊዜም ፍጹም የተከላካይ አማካይ ማግኘት እንደሚቻል ያወራል። ነገርም ከሊዮን ጎሬትስጋ የበለጠ ልምድ ያለው ማን በግልጽ ይገኛልም ብሏል። እሱ በአካል ብቃት የበላይ ነው። የበላይነት ያለው ኳስ የተረጋጋ ስርዓት ያለው እንዴት ማሸነፍ እንደሚቻል የሚያውቅና በየውድድር ዘመን ለዋንጫው ለመፎካከር ምን እንደሚያስፈልግ የሚረዳ ተጫዋችም ነው ብሏል። እነዚህ ባህሪያት በገንዘብ የሚተሙ ናቸው። ለዩናይትዶች ነገሩን ማወሳሰብ አይጠበቅባቸውም። በጎሬትስጋ ዝውውር ላይ ሙሉ በሙሉ ይረባረቡም፣ ዝውውሩን ይፈጽሙ ሲል ሮይ ኪን ተናግረዋል። ሃቪየር ሄርናንዴዝ ቺቻሪቶ በማርከስ ራሽፎርድና በማቲያስ ኩኛ በግራ ክንፍ ቦታ ላይ ስላላቸው ውድድር ተናገረ። ራሽፎርድ ከማቲያስ ኩኛ ይልቅ ልምድ ያለውና ይበልጥ ተፈጥሯዊ ክንፍ ተጫዋች መሆኑን ሁላችን እናውቃለን። ነገርም በሚቀጥለው ዘመን ሁለቱ የሚገኙ ከሆነ በግራ ክንፍ ላይ በቋሚነት የመሰለፍ ዕድል የሚገባው ማን ነው ሲል ሃቪየር ሄርናንዴዝን አቅራቢው ጠይቋል። ሃቪየር ሄርናንዴዝም እንዲህ ሲል ይመልሳል። ለእኔ መልሱ ቀላል ነው። በተሻለ አቋም ላይ የሚገኙ ተጫዋች መሰለፍ አለበት። ይህ ጉዳይ ከእግር ኳስ የውሳኔ ይልቅ የስሜት ክርክር እየሆነ መጥቷልም ብሏል። ራሽፎርድ ከኩኛ የተሻለ እየተጫወተ ከሆነ ራሽፎርድ በቋሚነት ይጀምራል። ኩኛ ከራሽፎርድ የተሻለ እየተጫወተ ከሆነ ደግሞ ኩኛ በቋሚነት ይጀምራል የሚላል። አንደኛተር ባለ ክለብ ውስጥ ውድድር እንዲህ ነው መሄድ ያለበት። ማንም ቢሆን በቋሚነት የመሰለፍ ዋስትና ሊኖሩ አይገባም ብሏል። ሁለቱም ተጫዋቾች ለዚያ ቦታ በየሳምንቱ መታገል አለባቸው። የበለጠ ዝግጁ ተጫዋች ደግሞ በቋሚ 11 ውስጥ መካተት አለበትም ብሏል። ይህ ለቡድኑ ጤናማ ፉክክር ነው ብሏል። ራሽፎርድ የመመለሱ ጥሩ ነገር ዩናይትድ ተጨማሪ የመለወጥ አማራጭ መስጠቱ ነው። ራሽፎርድ በግራ መስመር ከጀመረ ኩኛ በቀላሉ ወደ መሀል አጥቂነት መዞር ይችላል። በእኔ እይታ እሱ ምርጥ ብቃቱን የሚያሳየው እዚያ ቦታ ላይም ነው ብሏል። እንደዚህ ውድድር ዩናይትድ ለዓመታት ሲያጡ የነበረው ትክክለኛ ነገር ነው ብለዋል። ሪዮ ፈርዲናንድ በማንቸስተር ትልቁ ችግር ይህ ነው ሲል ተናገረ። ብዙ ሰዎች የዩናይትድ ትልቁ ችግር የማጥቃት ክፍሉ እንደሆነ ያስባል። ነገርም የባለፈው ዘመን ቁጥሮቹ ሙሉ በሙሉ የተለየ ታሪክ እንደሆነ የሚነግሩም እኛ ፕሪሚየር ሊጉ 69 ግቦችን ያስቆጠረ ሲሆን ይህም አርሰናል ያስቆጠረው 71 ግብ ብቻ ቢሆንም በሁለት ብቻ የሚያንስ ነው። ነገርም አርሰናል ከተቆጠረበት 27 ግብ አንጻር ሲታይ እኛ 50 ግቦች ተቆጥሮብናል። ትልቁ ሁኔታ የነበረው እዚያ ላይ ነው ሲል ሪዮ ፈርዲናንድ ይናገራል። ጉዳቶቹም ቢሆኑ ትልቅ ድርሻ ነበራቸው። የኋላ ክፍላችን በየሳምንቱ አቀማመጡን የሚቀይር በመሆኑ እውነት
አነስተኛ ተከላካይ መረጋጋት መፍጠር አስቸጋሪ ጎታ። ለዚያ ነው ሌላ ከፍተኛ ጥራት ያለው የመሃል ተከላካይ ማስፈረም በዚህ ክረምት ከክለቡ ቅድመ አንደኝነት ይሰጣቸው ነገሮች አንዱ መሆን አለበት ብዬ ማምነው ብሏል። ጠንካራ ተከላካይ ክፍል ግቦችን ከማስቆም ባለፈ ሙሉ ቡድኑ ጨዋታዎችን ለመቆጣጠርና በበለጠ ነፃነት ለመጫወት በራስ መተማመን ይሰጣልም ብሎ ለእኔ ከሆነ ለአጥቂ ማስፈረም ሊቆይ ይችላል። መጀመሪያ ተከላካይ ክፍሉን አስተካክሎ ከዚያ በሚቀጥለው ዘመን ሙሉ በሙሉ የተለየ ማይንሰትን እንመለከታለን ሲል ሪዮ ፈርዲናንድ ተናግረዋል። ዘሰን ፉትቦል ከደቂቃዎች በፊት ባወጣው አዲስ ዘገባ መሰረት ማንቸስተር ስለ ጆሹዋ ዚርክዚ የውሰት ዝውውር ከጁቬንቱስ ጋር የላቀ ደረጃ ላይ ደረሰ ድርድር እያደረገ ነው አለ። በውል ውስጥም የ30 ሚሊዮን ፓውንድ በቋሚነት የመግዛት አማራጭም የተካተተበት ሲሆን ዩናይትድ በሩን የሚከፍት ከሆነ በርካታ የጣሊያን ክለቦች የጆሹዋ ዚርክዚ የውሰት ዝውውር በቋሚነት የመግዛት ግዴታ አካተው ለማየት ዝግጁ ናቸው ሲል ዘሰን ፉትቦል ዘግቦታል። ውድ ቤተሰቦች ለዛሬም ባለ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።